ሚኪያስ ሚኪ እንዴት ነህ? እንዴት ናችሁ? ሰላም ነው? እንዴት ነህ? እየተሻለ ነው? እግዚአብሔር ይመስገን። ምንም ማለት እንዴት ነው? ዶክተሮቹ ምናምን አሉ? ያው ለሕክምናው ብዙ ገንዘብ ነው የሚያስፈልገውና በጣም ብዙ ገንዘብ ነው የጠየቁኝ። ምን ያህል ነው ያሉ? ከአቅሜ በላይ ነው። ይሄን ያህል ገንዘብ ቸግሮ? በእኔ አቅም ቢሆን አይደለም። ያው ታውቃላችሁ ያሉበትን ነገርና በቻላችሁ ታውቁ የተወሰነ ገንዘብ እንድታበድሩኝ ነበር። እኛ እንኳን ታውቃለህ ካንተ በፊት ያሰብነው ነገር ነውና ዱባይ ለምዝናና ለኔት ስለሆነ እሱን ብር ደግሞ መንካት አንችልም አይደል እንዴ? እሱን ማድረግ አንችልም እንጂ ባይሆን መኪና ነው ካሲያስክ ብሩን ልንሰጥ እንችላለን። መኪና? መኪናውን አስይዘንና ከዛ የሆነ ብር እንስታ አይሻልም? እንደዚህ ከምትሆን አንተም ይሻላል። ያው አንተም እንደዚህ ሆነ ከምትቀር እንደዚህ አልጋ ላይ ወድቀ ከምትቀር ምን ሆናችሁ ነው እስካሁን እንዴ? አባቴ ወንድሜ እንዴት ነሽ? እንዴት ናችሁ? እንዴት ነሽ አባቴ? ምን ሆናችሁ ነው? ረስታችሁት ነው እንዴ ፕሮግራሙ? እንዴት ዛሬ ይታበዳል አልተባለም እንዴ? ፈታ አይደለም እንዴ? ዛሬ የስንት ሳምንት ቀጠሯችን አይደል እንዴ? እኛ ምንም ሳብ የለም ብር የለንም። እኔ ጋር አለ እንዴ? ምንድነው እንዴ? ምንድነው የምትለው እንዴ? ኪሳችሁ ኪሴ አንድ ኪሴ ኪሳችሁ ነው እንዴ? ምንድነው? እኔ ጋር አለ። በቃ ኧረ ፈታ በል እባክህ። ይመችሽ አባ። ምን ሂድ። እሺ ይመችሽ። ችግር የለውም በቃ እሺ። ለማንኛውም በቃ እግዚአብሔር ይማር። አመሰግናለሁ። ይሄ ሚኪያስ አይደል እንዴ? አንተ ራሱ ነው መሰለኝ። በእናትህ ተሽሎት ወጣ ማለት ነው ይሆናል። አሎ ናና ና። ፊሾ ሰላም፣ እንዴት ነህ? እባክህ እንዴት ነህ? ሰላም ነው። መች ወጣ? እባክህ ሰሞኑን ወጣሁ እኮ እናንተም ድጋሚ መጣችሁ ሳታዩ። እኛ ትንሽ ቢዚ ነበርን። ለአንተ የሚሆን ጊዜ ምናምን አልነበረንም። በጣም ቢዚ ነበርን። ይገባኛል። እሱ ማለት ገንዘቡን ምናምን አገኘ? ገንዘቡን አላገኘሁም። ታውቃለህ አንዴ ታሚ ስንት ብር እንደወጣሁ በጣም ብዙ ብር ነው ያወጣሁት። በቃ ብሩን ስታገኝ እንገናኛለን። ቆይ አንዴ ፊሾ በጣም የተላኩትና እባክህ ትንሽ ብር ካለስ ይዘሻል እንዴ? ወይ እኔ ሾፕ ላደርግበት ያስኩት 50 ሺህ ብቻ ነው ያለው። በዛ ላይ በዓል ነው ታውቃለህ። ናና እቺ ለዳቦ ትሆነ። እንዴ ሳምሽ በል እዛው ነው አውራኝ። በሽታ ልታስተላልፍብኝ ነው እንዴ? ታማል ተብሏል ነበር እንዴ? መች ነው ሆስፒታል የወጣው? ኧረ አይደለም ሳምሻ፣ ትንሽ ምሳል በላኩ ትንሽ ብር ጎሎኝ እኮ ነው። የለኝም በል ማይኩ አባቴ። ታሚሻ እንዴት ነሽ? ፒስ ነው ወይ? እንዴት ነሽ? አለን ቺ ቋጋ ልሂድ እኮ ትንሽ ሳቢ ምናምን አጠረኝና እንድትገቢልኝ ነበር። እሺ ስንት ነው የፈለግሽው? ኧረ አባቴ ያለሽን ከሰጠሽኝ በቂ ነው። ኦኬ እሺ ይኸው ይመችሽ። በቃ ልጅ ይመችሽ። ብድር መላሽ አድርገኝ። አራዳ ልጅ
ምንሽ? ኧረ ምንም። ለረቦሽ ነው? አዎ። ናየሽ ስንት ይዘሻል? 50 ብር ብቻ ነው ያለው። ናሽ ይበቃሻል፣ ይበቃሻል። ሚኪ ያንተን መኪና የያዙ ልጆች እዛ ጋር ተጋጩ። ምን? የቱ ጋር? እዛ ጋር እንዲጠፈብል ፊሽ ኧረ ሰው አለ! ኧረ አምቡላንስ! ኧረ ፍጠን በእናትህ! ዛሬ ፈታለና እንዴ ብቻ ተቀወጠ። ስሙኝ፣ በደስታችን ጊዜ አብረን እንደሆነ ሁሉ በችግራችንም ጊዜ አብረን ለመሆን ቃል እንግባ። እኔ ቃል እገባለሁ። እኔም ቃል እገባለሁ። እኔም ቃል እገባለሁ። Mm-hmm.